ደሞዝ በገባ በሳምንቱ ወይም የተወሰነ ገንዘብ እጅ ላይ በወደቀ በጥቂት ቀናት ውስጥ ለመሆኑ የያዝኩት ብር የት ገባ ብለህ ራስን ጠይቀህ ታውቃለህ? ምንም ትልቅ ዕቃ ሳትገዛ ውድ ልብስ ሳትሸምት ወር ሳይጋመስ ኪስ ባዶ የሚሆነውና ወደ ጭንቀት የምትገባው ለምንድን ነው? ብዙዎቻችን የምናስበው ትልልቅ ወጪዎች ብቻ ያደህዩናል ብለን ነው። ለምሳሌ የቤት ኪራይ ስንከፍል ወይም ውድ ዕቃ ስንገዛ ገንዘብ እንደወጣብን እናውቃለን። ነገር ግን እውነተኛው የኪሳችን ጠላት እነዚህ ትልልቅ ወጪዎች አይደሉም። እውነተኛው ጠላት በየቀኑ የምናወጣቸው የምንንቃቸውና የማናስተውላቸው ጥቃቅን ሳንቲሞች ናቸው። ዛሬ በዚህ ቪዲዮ በኢንፎትሪክስ ህይወታችንን ሳናውቀው መስመር የሚያስቱ አራት ዋና ዋና የፋይናንስ ሚስጥሮችን እናያለን። ወር መጨረሻ ላይ እጅ በባዶነቱ እንዳይቀር የምትፈልግ ከሆነ ይህ ቪዲዮ ላንተ ነው። ለቻናሉ አዲስ ከሆናችሁ ጠቃሚ መረጃዎች እንዳያመልጧችሁ አሁኑኑ ሰብስክራይብ አድርጉ። ወደ መጀመሪያው ሚስጥር እንለፍ። ምስጢር ቁጥር 1 ዘላቴ ፋክተር ወይም ማናስተውለው ትልቁ ቀዳዳ። ይህ በፋይናንስ ዓለም ውስጥ በጣም የታወቀ ህግ ነው። ትርጉሙ በየቀኑ የምናወጣቸው ጥቃቅን አላስፈላጊ ወጪዎች ተደማምረው ትልቅ የኢኮኖሚ ቀዳዳ መፍጠራቸውን የሚያሳይ ነው። እስኪ ወደኛ ሀገር ተጨባጭ ሁኔታ አምጥተን ቀለል ያለ የሂሳብ ስሌት አብረን እንስራ። በየቀኑ ከቤት ስትወጣ ለሻይ፣ ለቡና ወይም ለጫማ ማስጠረጊያ የምታወጣው 30 ብር መሄድ እየቻለ በሰነፍክ ቁጥር ወይም በችኮላ ለባጃጅና ለራይድ የምትከፍለው 40 ብር እና ቲክቶክ ወይም ዩቲዩብ ላይ ሳታስበው የምታጠፋው አላስፈላጊ የኢንተርኔት ፓኬጅ 50 ብር በአጠቃላይ በቀን 120 ብር ብቻ ይሁን። 120 ብር አሁን ባለው የገበያ ሁኔታ ለአንድ ሰው በጣም ትንሽ ሊመስል ይችላል። ነገር ግን ይህንን ቁጥር በጊዜ አባዛው። በቀን 120 ብር በወር ስታሰላው 3600 በአመት ሲሆን 43200 ብር። አየው፣ ሳታስበው በየቀኑ የምትበትናት 120 ብር በአመት ውስጥ አንድ በጣም ዘመናዊ ስልክ፣ ላፕቶፕ ወይም ለትልቅ ስራ መነሻ የሚሆን ከ43000 ብር በላይ ከኪስ እያወጣህ ነው። ትልቁ ችግር እቃውን አለመግዛታችን ወይም ቡናውን አለመጠጣታችን አይደለም። ችግሩ ወጪያችንን ባለመመዝገባችን፣ ገንዘባችን የት እንደጠፋ ግራ መጋባታችን ነው። ስለዚህ ከመኝታ በፊት በየቀኑ ያወጣውን ሳንቲም በስልክ ኖትፓድ ላይ መመዝገብ መጀመር የመጀመሪያው ትሪክ ነው። ምስጢር ቁጥር 2 የ50 30 20 ህግ። እሺ መመዝገብማ ጀመርኩ፣ ግን ደሞዜ ወይም የምታገኘው ገቢ ራሱ ትንሽ ነው። እንዴት ነው የምቆጥበው ልትል ትችላለህ። መፍትሄው ገንዘብ እጅ ላይ ሲገባ በስሜት ከመበተን በፊት መዋቅር ማውጣት ነው። ምንም አይነት ገቢ ኖር፣ የወር ደሞዝ፣ የትርፍ ሰዓት ስራ ወይም ከቤተሰብ የሚላክልህ ገንዘቡ ሲገባ በእነዚህ 3 ህጎች ከፋፍለው። አንደኛ 50% ለግድ የሚያስፈልጉ ነገሮች ወይም ኒድስ። ይህ ማለት የቤት ኪራይ፣ የቤት ምግብ ወጪ፣ የትራንስፖርት፣ የሕክምናና የመብራት ወይም ውሃ ክፍያዎችን ያጠቃልላል። እነዚህ ያለ እነሱ መኖር የማይቻል በምንም ተአምር ልንተዋቸው የማንችላቸው ወጪዎች ናቸው። ሁለተኛ 30% ለፍላጎቶች ወይም ዋንትስ። ይህ ደግሞ ለልብስ መግዛት፣ ቅዳሜና እሁድ ከጓደኞች ጋር መውጣት፣ ማኪያቶ መጠጣት ወይም ፊልም ማየትን ያካትታል። ሰው ነህና መዝናናትን እና ራስን ማስደሰት ያስፈልጋል። ስለዚህ የገቢን 30% ሙሉ በሙሉ ለዚህ መድበው። ከዚህ በላይ ግን እንዳያልፍ ተቆጣጠር። ሶስተኛ 20% ለወደፊት ወይም ለቁጠባ ሴቪንግስ። ይሄኛው ነው እንግዲህ ህይወትን የሚቀይረው። ብዙ ሰው ውጪውን አውጥቶ የተረፈውን ነው ለመቆጠብ የሚሞክረው። ነገር ግን ወር መጨረሻ ላይ የሚተርፍ ብር የለም። የሀብታሞች ምስጢር ግን ገቢያቸው ሲገባ መጀመሪያ 20%ን ለቁጠባ ቆርጠው ያስቀምጣሉ። የተረፈውን 80% ነው ለሌላ ወጪ የሚጠቀሙበት። ምስጢር ቁጥር 3 የስነ ልቦና ትሪክስ እና የ24 ሰዓት ህግ። ሱቅ ውስጥ ወይም ኦንላይን ላይ አንድ ዕቃ አይተህ በጣም አምሮ ወዲያውኑ ገዝተው ግን እቤት ስትገባ ለምን ገዛሁት ብለህ የተቆጨበት ጊዜ አለ። ይህ ኢምፕልሲቭ ባይንግ ወይም በስሜት መግዛት ይባላል። ነጋዴዎችና ማስታወቂያዎች እቃውን በስሜት እንድትገዛው ነው አእምሮአችንን የሚቀሰቅሱት። ይህንን ለማሸነፍ የ24 ሰዓት ህግን ተጠቀም። 1 የግድ አስፈላጊ ያልሆነ ዕቃ፣ ለምሳሌ ውድ ጫማ፣
ጃኬት ወይም አዳዲስ ነገሮች ለመግዛት ስታስብ ራስህን ያዝና ይህንን ዕቃ ለመግዛት 24 ሰዓት እታገሳለሁ በል። እቤት ገብተህ ተኛበት። ከ24 ሰዓት በኋላ ያ ስሜት ከቀነሰ እና ዕቃው ያን ያህል አስፈላጊ እንዳልሆነ ከተረዳ ትልቅ አላስፈላጊ ወጪን አተረፍክ ማለት ነው። ካልሆነና አሁንም የግድ ካስፈለገ ያኔ ትገዛዋለህ። ሌላው ትሪክ ደግሞ የዕቃውን ዋጋ በምትሰራው ሰዓት ማስላት ነው። ለምሳሌ በቀን 500 ብር የምታገኝ ሰራተኛ ከሆንክ 2500 ብር የሚያወጣ ልብስ ለመግዛት 5 ሙሉ ቀን መልፋት እንዳለብህ አስብ። ይህ ልብስ የ5 ቀን ልፋቴን ያወጣል ብለህ ስትጠይቅ አእምሮ ወዲያውኑ ወደ ቁጠባ ይመለሳል። ምስጢር ቁጥር 4 ዲጂታል ቁጠባና ገንዘብን የመቆለፍ ዘዴ። በዘመናዊው ዓለም ቴክኖሎጂ ወጪያችንን እንዳበዛው ሁሉ ለመቆጠብም ትልቅ መፍትሄ ይዞልናል። ብዙዎቻችን ባንክ አካውንቴ ላይ ብር ካለ በስልኬ ወይም ሞባይል ባንኪንግ በየቦታው እየላኩ አጠፋዋለሁ እንላለን። መፍትሄው በጣም ቀላል ነው። አሁን ላይ የሞባይል ባንኪንግ መተግበሪያዎች እና እንደ ቴሌብር ያሉ አፖች የቁጠባ ሳጥን ወይም ሳንዱቅ አገልግሎት አላቸው። ይህ አገልግሎት ገንዘብህን ለ3 ወር፣ ለ6 ወር ወይም ለዓመት እንዳይንቀሳቀስ አድርገህ እንድትቆልፉ ይፈቅድልሃል። የሚገርመው ደግሞ በቆለፍከ ቁጥር ባንኩ ተጨማሪ ወለድ ወይም ኢንተረስት ይከፍላል። ገንዘብህ እጅ ላይ ሲገባ መጀመሪያ 20%ቱን እዚህ ቁልፍ ሳጥን ውስጥ ክተተው። የፈለገ ስሜት ቢመጣብ እንኳን ብሩ ስለተቆለፈ ልታወጣው አትችልም። ይህ በትናንሽ ብሮች የሚጀመር ማይክሮ ሴቪንግ ዘዴ ሕይወታቸውን የቀየሩ ብዙ ወጣቶች አሉ። እንግዲህ የዛሬው አስደናቂ የፋይናንስ ትሪክ ይህንን ይመስላል። አስታውሱ፣ ሀብታም መሆን የሚጀምረው ከምታገኘው ገቢ መጠን ሳይሆን ከምታስቀረውና በአግባቡ ከምትይዘው ገንዘብ ነው። ዛሬውኑ እቅድ አውጣ። በየቀኑ የምታወጣትን እያንዳንዱን ሳንቲም መመዝገብ ጀምር። ከጥቂት ወራት በኋላ በኪስ ላይ የሚመጣውን አስገራሚ ለውጥ ስታየው ትገረማለህ። ከነዚህ ከአራቱ ነጥቦች ውስጥ በአሁኑ ሰዓት በአንተ ሕይወት ላይ ትልቅ ቀዳዳ እየፈጠረብህ ያለው የትኛው ነው? ዘላቴ ፋክተር ወይስ በስሜት መግዛት? ኮሜንት ላይ በግልጽ አጋሩኝ፣ እኔም እመልስላችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጉንና ለወዳጆቻችሁ ማጋራቱን እንዳትረሱ። በሚቀጥለው ሳምንት ሌላ ጠቃሚ የህይወትና የቢዝነስ ትሪክ ይዘን እስከምንመጣ ድረስ በሰላም ቆዩ። ቻው።